ሲቦካ የነበረው በሱ ፍጻሜውን ላሳያችሁ። እግዚአብሔር አንዳንዴ ችግርህ ነው ኮንተንት የሚሆነው ችግርህ ነው። አሁን ይሄ እንዴት ነው ማሳየው? ስልኬ ባይዘዊ ማዞር አልችልም። እንዴት እንደሚዞር አታውቅም። ይሄ እዩት። በውሃ ጦት ምክንያት እንደዚህ የሆነውን እኔ ትንጥዬ ውሃ እንጠቀማለን ማለት ነው። ትንጥዬ በጣም ሳይበዛ በጠብ እናደርጋለን። ከዛ ይሄ ውሃ አለቀብን ማለት በቃ ዛሬን እንዴት ነው ባይዘው እዚህ ጋር ማለት ነው የውሃ ጃር አለን። አያችሁት የውሃ ጃራችን ባዶ ግባት ወደዛ። ለዛ ነው እና ፍጻሜውን ላሳያችሁ ብዬ የበሱ ነገር አንጀታችሁን አንጠልጥዬ እንትን ከምል እቺ በሷን ማለት አላየሁሽም ውዴ አላየሁሽም። አይ ሆፕ በጣም ይጣፍጣል። በየቤታችሁ ማለት ነው 3 ማንኪያ በሱ ከዛ ከአንድ ክዳን ውሃ ጋር ጠብ በማድረግ ምናምን መስራት ትችላላችሁ። እና ደግሞ ይሄን ስታዩ ማለት ነው ፕሪዳተር አዲስ ገዝቼ እንዳይመስላችሁ። ቆየ ይኸው ያስታውቃል እኮ የለውም። ጋዝ እና እሱ ራሱ ጠፍቷል ነው የምላችሁ። ይኸው ጋዝ ራሱ የለውም ቆየ ማለት 3 ቀን ነው። ሀብታም እያለን የተገዛው እና እንደዛ ነው። በሷችን አሁን እየደረሰልን ነው። ከዛ ድሬ ሙቀት ስለሆነ ውሃው ቀዝቃዛ ሆነ ምናምን የሚባል ነገር አይሰራም። እዚህ ጋር ይሰራል፣ በቃ ኤቭሪቲንግ ይሰራል። እኔ ነው የምበላው፣ ስለዚህ ልጨብጠው ነው። ናቲ ትበላለህ? ወይኔ ፈራረሰ። ወይኔ በሶዬ አደኝ ነው ገና ዱቄት ነው እግዚአብሔር ትንሽ ከዚህ በላይማ በጣም ነው። በኋላ ለማባከም ብዬ እኮ ነው ይሄንን እየሰራው። በቃ አሪፍ ነው እያልኳችሁ ነው። ጁማን እንዲህ እያሳለፍናት ነው። በየቤታችሁ ናችሁ የምትከታተሉ ምናምን ሰብስክራይብ ማድረጋችሁን አትርሱት አደራ። ሰብስክራይብ እና ላይክ በጣም ያስፈልገኛል። ይኸው በሷችን እንደዚህ አድርገናል። ላይን ራሱ እንዴት እንደ ጨብጬ ላሳያችሁ። ቆይ አረ ችግር ግን ባናቱ ይተከል። አሁን ገንዘብ የሌለው ወንድ ባናቱ ይተከል ማለት ሳይሆን ያለብን ችግርን ይተከል ማለት ያለብን። ሊገባችሁ የሚገባው እሱ ነው። በቃ ሁላችሁም ኤቭሪባዲ የኢትዮጵያ ሕዝብ በሙሉ ሊገባው የሚገባው እሱ ነው። እዚህ ጋር ጭብጧችንን ሰርተናል። አሁን ጭብጧችንን ሰርተናል። ሁላችሁም ብትሞክሩት በቃ የሚጣፍጥ ምግብ ልትሰሩ እንደምትችሉ እርግጠኛ ነኝ። ሲቸግሩልኝ እንዲህ ነው የምትወሩ። አንድ ሰራውሽ እግዚአብሔር ወይኔ ፈረሰ። ታራ ያበደ እግዚአብሔርን ያበደ ነው ጋይሶች። ቀይ እዚህ ጋር እንዲህ ታያለ። ቺርስ እንደዚህ ያስፈልግ እና ሰብስክራይብ እያደረጋችሁ ዳይፎር ዛሬ እንግዲህ ስትረግል ብቻ ነው እና ረስቼው ትላንትና ቪዲዮ ፖስት አድርጌላችሁ ነበር። እግዚአብሔርን ግን ምንድነው ዩቲዩብ እስካሁን አልለቀቀልኝም። ለምን እንዳለቀቀልኝ አላውቅም። ድምጹን ደግሞ አስተካክል የሚሉ ኮሜንቶች እየደረሱኝ ነው። ሃው እንዴት ላስተካክለው እምቢ ብሎኝ ነው እኔም እፈልጋለሁ ድምጹን ማስተካከል። በተረፈ ይመቻችሁ። ፒስ አውት ይላል ማኖች።